ሰላም አሁን ደግሞ በሶስተኛው ቪዲዮ ተመልሻለሁ። ሶስተኛው ቪዲዮ ላይ መጀመሪያ ያየናቸው ሁለቱ ቪዲዮዎች የመጀመሪያው ውጤትን እንዴት በብራውዘር ላይ በስልክንም በመጠቀም ኮምፒውተርን በመጠቀም እናያለን የሚለው ነው። ሁለተኛ ላይ ደግሞ ሞባይል አፕሊኬሽን ብቻ በመጠቀም እዛው ላይ ክልላችሁን መርጣችሁ ወይም ደግሞ ከተማ አስተዳደርም ከሆነ እሱን መርጣችሁ ግሬዱን እና ሬጅስትሬሽን ነምበራችሁን አስገብታችሁ ከዛ የራሳችሁን ስም አስገብታችሁ ውጤት እንዴት ማየት ትችላላችሁ የሚለውን አይተናል። አሁን የቀረው ሶስተኛው ወይ እዛው ቴሌግራም ላይ ደግሞ እንዴት ውጤታችሁን ማየት ትችላላችሁ የሚለው ነው ማለት ነው። እሱን ነው የምናየው። ሰብስክራይብ ያላረጋችሁ እዚህ ላይ ሰብስክራይብ እያረጋችሁ ቪዲዮውን ደግሞ ለሌሎችም እንዲደርስ ሼር እና ላይክ አትርሱ ማለት ነው። ወደ ቪዲዮ ስንገባ ዲስክሪፕሽን ላይ እንዳልኳችሁ ለሞባይል አፕሊኬሽኑ ለዛኛውም ሊንኩን አስቀምጥላችኋለሁ። አሁንም ወደ ቴሌግራም ትገቡና ቀለሜዳ ቴክኖሎጂስ የሚለው ላይ እዛኛው ቪዲዮ ላይ ባገኛችሁት ሊንክ መሰረት ማለት ነው። አሁንም እዚህ ቪዲዮ ላይ አስቀምጥላችኋለሁ። ሞባይል አፓን ያወረዳችሁባት ከስር ደግሞ ግሬድ 8 ሚኒስትሪ ሪዛልት ኪዩኤምቲ ቦት የምትላለች ሊንክ አለች። እሷን ነው የምትጫኑት ማለት ነው። እሷን ከተጫናችሁ በኋላ ክሊክ ላርጋትና ወደዚህ ቦት ይወስዳችኋል። ይህን ቦት ለመጠቀም መጀመሪያ ስታርት ነው ማለት የሚጠበቅባችሁ። እዚህ ጋር በተሰጣችሁ ኢንፎርሜሽን መሰረት ውጤቱን ለመመልከት መጀመሪያ ስታርት የሚለውን ትጫናላችሁ ይችን ማለት ነው። ከዚያ ክልል ትመርጣላችሁ፣ የት ክልል ናችሁ ውጤቱን የሚያየው ተማሪ ያለበት ክልል ማለት ነው። በመቀጠል ደግሞ የተመዘገቡበትን መለያ ቁጥርና የመጀመሪያ ስምዎን ያስገባሉ ማለት ነው። ስለዚህ ስታርት እንላለን። ስታርት ስትሉ አሁንም ክልሉን መጻፍም ትችላላችሁ። ኦልሬዲ ደግሞ እዚህ ጋር ስላለ መምረጥ ትችላላችሁ ማለት ነው። የአዲስ አበባ እና አዲስ አበባ ስሉ የተማሪውን ሬጅስትሬሽን ነምበር ይጠይቃችኋል። ሬጅስትሬሽን ነምበሬ 0077918 ይሄን አስገባለሁ። እሱን ስትልኩለት ደግሞ ስሙ ማን ነው፣ የዚህ ተማሪ ስም ማን ነው የሚለውን ይጠይቃችኋል። ሁለቱ ቪዲዮዎች ላይ ባየሁበት ተማሪ ነው አሁንም እያዩ ያለሁት። ስም ካስገባችሁ በኋላ ደግሞ እንደገና እሱን ትልኩታላችሁ። እሱን ስትልኩት አሁን በምታዩት መሰረት በዚህ መሰረት እዛው ቴሌግራም ላይ ውጤታችሁ ይመጣላችኋል ማለት ነው። የተማሪ ኢንፎርሜሽን እዚህ ጋር የምታዩት ዲቴል አለ ስለ ተማሪ ኢንፎርሜሽን። ከዛ ደግሞ ስታተስ ኢንፎርሜሽኑ ቶታል ምን ያክል አመጣ፣ አቨሬጁ ምን ያክል ነው፣ ፐርሰንታይሉ ምን ያክል ነው፣ ስታተሱ አልፏል ወድቋል ነው የሚለውንም ደግሞ እዚሁ ጋር ታገኙታላችሁ። ሪዛልት ደግሞ የእያንዳንዱ ኢንፎርሜሽን ደግሞ በዚህ መሰረት ታይታላችሁ ማለት ነው። አማርኛ ስንት አመጣ ከ60 ከመቶ ስንት ሆነ፣ ማቴማቲክስ ስንት ነው፣ ጀነራል ሳይንስ ስንት ነው፣ ሶሻል ሳይንስ ስንት ነው፣ ሲቲዝንሺፕ እነዚህ ናቸው የሚወስዳቸው ኮርሶች ስንት ነው፣ እንግሊዝኛ ስንት ነው የሚለውን ሁሉንም እዚሁ ጋር ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። ይሄ የግሬድ 8 ቦት ነው። ግሬድ 6ንም እዚሁ ጋር ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ። ምንም ልዩነት አይኖረውም። ለግሬድ 6 ሲሆን ልዩነት ምንድን ነው? የመጀመሪያ ስም አታስገቡም፣ ሬጅስትሬሽን ነምበር ብቻ አስገብታችሁ ክልላችሁን ትመርጣላችሁ። ኦፍኮርስ ክልሉን ከመረጣችሁ በኋላ የመጀመሪያ ሬጅስትሬሽን ነምበራችሁን ብቻ አስገብታችሁ ታያላችሁ ማለት ነው። የስድስትንም አስቀምጥላችኋለሁ። ሌላውም ልክ እንደዚህ ውጤት ሲለቅ አሁን የአዲስ አበባ ነው ያሳያችሁ፣ የአፋርን እንደዛው፣ የሀረርን እንደዛው፣ የአማራን እንደዛው በዚሁ መሰረት አንድ አይነት ስለሆነ ማየት ትችላላችሁ ማለት ነው። ለሚኖራችሁ ኮሜንት ግር ያላችሁን ነገር ኮሜንት ላይ አስቀምጡልኝ። ሌላውን ግን ለሁሉም ክልል የሚሆን ለስድስተኛም ክፍል ቀድመን ባየናቸው ሁለቱ ቪዲዮዎችም በብራውዘርም ላይ ይሁን የሞባይል አፕሊኬሽኑ ላይ ይሁን ብትመርጡት ግሬዳችሁን፣ ክልላችሁን እና ሬጅስትሬሽን ነምበራችሁን ማስገባት ነው። 8 ከሆነ ደግሞ 8ኛ ክፍል ከሆናችሁ ስም ማስገባት ይጠይቃል። 6ኛ ክፍል ከሆናችሁ ደግሞ ስም አይጠይቅም። ሬጅስትሬሽን ነምበራችሁን ብቻ አስገብታችሁ ማየት ትችላላችሁ ማለት ነው። አመሰግናለሁ።